ከ3 ዓመት በፊት አለ ትራውሬ። የኢትዮጵያው ጠቅላይ ሚኒስትር ዩኒቨርሲቲ ዘግተው ወደ ጦርነት ሲሄዱ ምዕራባውያን አዲስ አበባን ለቀው ለመውጣት ሲሽቀዳደሙ የአፍሪካ ህብረት ምንም ለማድረግ አልጣርም። እንዲህ ይቀጥላል። But we regret to see these wars that persist on the African continent, killing millions of young people. በዚች በአፍሪካ አህጉር በሚሊዮን የሚቆጠሩ ወጣቶች በጦርነት ምክንያት ሲረግፉ እናዝናለን። ይህ የአፍሪካ ህብረት የተሰኘው ተቋም የራሱ መሪዎች የሚሰባሰቡበት ድርጅት ቢሆንም የራሱን ሰራዊት አስተባብሮ አገራትን ለመርዳት አቅም አልፈጠረም። ህብረት ተራ የቃል ጨዋታ ተደርጎ ብቻ መታየት የለበትም። እኛ ወጣቶች ይህንን ቃል ወደ ተግባር መቀየር አለብን። በበኩሌ በዚህ ህብረት በጣም ተገርሜ አዝኜ የነበረው የአፍሪካ ህብረት መቀመጫ የሆነችው ኢትዮጵያ ግጭት ውስጥ በነበረችበት ወቅት ነው። የኢትዮጵያው ጠቅላይ ሚኒስትር ወታደራዊ ዩኒፎርም ለብሶ ዩኒቨርሲቲዎች እንዲዘጉና ወደ ጦርነት እንዲዘመት ሲቀሰቅስ ከአፍሪካ ህብረት አንድም አጋርነት አላየሁም። ብዙ ምዕራባውያን አዲስ አበባ ወደ ትርምስ እየገባች ነው ብለው ሻንጣቸውን ሲሸክፉና ሲወጡ ህብረቱ ምንም አላደረገም። And announced the closure of the university in Addis Ababa to face the threat. I did not see any action from the African Union to protect these headquarters. Most Western states saw Addis Ababa falling. ትራውሬ በአገር ውስጥ የፈረንሳይን እጆች ቆራርጦ የቡርኪና ፋሶን ኢኮኖሚ በአገሩ ዜጎች እንዲያዝ አድርጓል። ከዚህ ተነስተው ምዕራባውያን ሶሻሊስቱ ሁንታ እያሉት ነው። የወርቅ ምርቱን የአገሩ ልጆች እንዲያመርቱትና እንዲያጌጡበት አድርጎ ከበይ ተመልካች ለማላቀቅ እየተጋ ነው።